ከአንድ ዓመት በታች ላሉ ልጆች የምንሰራቸው 6 ስህተቶችን ዛሬ እናወራለን። ለማታውቁኝ ነርስ ህይወት እንዳለ እባላለሁ። ጤና ይስጥልኝ። ከአንድ ዓመት በታች ላሉ ልጆች የምንሰራቸው ስህተቶች አንዱ ምንድነው? አፋቸውን ወይም ደግሞ ከንፈራቸውን መሳም። ይሄ ምን ያመጣል? ከኛ የሚገኘው ባክቴሪያ እና ቫይረስ ወደ ልጆቹ እንዲጋባ ያደርጋል። ስለዚህ አብሶ ደግሞ ጨቅላ ህፃናት የሆኑ ልጆችን አፋቸውን ከንፈራቸውን መሳም አፋቸው አካባቢ ባትስሙ ይመከራል ማለት ነው። ስለዚህ አፋቸውን ከንፈራቸውን አለመሳም ያስፈልጋል ማለት ነው። ሁለተኛው የምንሰራው ስህተት ደግሞ ከአንድ ዓመት በታች ላሉ ልጆች የምንሰራው ስህተት ወይም ደግሞ ስራ ሊኖርብን ይችላል፣ ወይም ደግሞ ሲያለቅሱ ሲነጫነጩብን ዝም ለማስባል ኤሌክትሮኒክሶች፣ ስልኮች፣ ላፕቶፕ ወይም ደግሞ አይፓድ ስልኮችን ማሳየት ነው። ምክንያቱም ገና የአይናቸው ክፍል ዲቨሎፕ አያደርግም ከአንድ ዓመት በታች ላሉ ልጆች ማለት ነው። ይሄ ምን ያመጣል? ለተለያዩ የአይን በሽታዎች ሊጋለጡ ሊያደርጓቸው ይችላሉ ማለት ነው። ሶስተኛው ከአንድ ዓመት በታች ላሉ ልጆች የምንሰራው ስህተት ምንድነው? የላም ወተት መስጠት። ብዙዎቻችሁ ልትቃወሙ ትችላላችሁ፣ ግን የላም ወተት በጣም ብዙ ፕሮቲን እና ሚኔራሎችን በውስጡ ይዟል። ይሄ ደግሞ ከአንድ ዓመት በታች ላሉ ልጆች ኩላሊታቸው መሸከም የማይችለውን ከባድ ሚኔራሎችና ፕሮቲኖችን ስለያዘ ጥሩ አይሆንም ማለት ነው። ሌላውና አራተኛው ደግሞ ምግብን አርፍዶ መጀመር ወይም ደግሞ ያለ ጊዜው መጀመር። ምን ማለት ነው? ከ6 ወር በታች ላሉ ህፃናት ወይም ደግሞ ከ5 ወር በላይ ላሉ ህፃናት ምግብን ማስጀመር። ይሄ ምን ያመጣል? ተቅማጥ፣ የተለያዩ የሆድ ቁርጠቶችን ሊያስከትሉ ይችላሉ። ምክንያቱም ገና ጨንጓራቸው ገና እየዳበረ ነው። ምክንያቱም በምክንያት ነው 6 ወር ላይ ምግብ ስጡ የሚባለው በምክንያት ነው። ገና ጨንጓራቸው ዲቨሎፕ አድርጎ እስከሚጨርስ 6 ወር ሲሞላቸው ምግብ የዛን ጊዜ አቅሙም እየጨመረ ሲመጣ የዛን ጊዜ ምግብ ጀምሮ የተባለው ለዛ ነው ማለት ነው። አለበለዚያ ተቅማጥ፣ ትውከት፣ የተለያዩ ነገሮችን ሊያስተናግዱ ይችላሉ። ብዙ እናቶች 4 ወር ላይ 3 ወር ላይ ምግብ ያስጀምሩና የተለያዩ የተቅማጥና የትውከት ችግሮች ሲመጡ ሐኪም ቤት ይመጣሉ። ይሄን ማድረግ የለባችሁም። እንደገና ሁለተኛው ደግሞ ምግብን አርፍዶ ማስጀመር። ምግብን አርፍዶ ማስጀመር ማለት ወይም ደግሞ 8 ወር 9 ወር ምናምን ደርሰው ምግብ እስከዛ ድረስ አለመጀመር ወይም ደግሞ 9 ወር ወይም 8 ወር ላይ ማስጀመር በጣም ረፍዷል። ምክንያቱም ማግኘት ያለባቸውን ቫይታሚንና ማዕድናትን ሳያገኙ ይቀራሉ። 6 ወር ላይ ነው ምግብ ማስጀመር ያለብን ማለት ነው። ማርፈድም እንደገና ደግሞ በጊዜ መጀመር ጥሩ አይደለም ማለት ነው። ካረፈድንም ምንድነው የሚደረገው? ከ8 ወር 9 ወር ሲሞላቸው ምግብ የምንሰጣቸው ከሆነ ምንድነው የተለያዩ የኒውትሪሽናል እጥረቶች ሊያጋጥሟቸው ይችላል። በጊዜ ከጀመርን ደግሞ የተለያዩ የማስታወክ፣ የማቅለሽለሽ፣ የተቅማጥ ችግሮችን ሊያጋጥሙ ይችላሉ ማለት ነው። ስለዚህ ምግብ ስናስጀምር ጊዜውን በጥንቃቄ ብናደርገው አሪፍ ነው ማለት ነው። አምስተኛውና ከአንድ ዓመት በታች ላሉ ልጆች መስጠት የሌለብን ነገር ደግሞ ምንድነው? ባይሰጣቸው የሚባለው ስኳርና ጨው። ምክንያቱም ስኳርና ጨው የማይሰጠባቸው ምክንያት ገና ከአንድ ዓመት በላይ ላሉ ልጆች ኩላሊታቸው ገና አልዳበረም። ስለዚህ የስኳርና የጨው የመሸከም አቅሙ ገና ይቀረዋል። ስለዚህ ባይሰጣቸው ይመከራል ማለት ነው፣ ስኳርና ጨው። ስድስተኛው ስህተት ደግሞ ምንድነው? ለልጆች ማር መስጠት ነው። ከአንድ ዓመት በታች ላሉ ልጆች ማር መስጠት ኢንፋንት ቦቱሊዝም የሚባል ባክቴሪያ ሊያጋልጣቸው ይችላል። ይሄ ምንድነው? ለልጆች የመተንፈስ፣ የማስተዋል ወይም ደግሞ ንግግራቸውን የመቀየር፣ የመንተባተብ ባህሪ እንዲኖራቸው ያ ባክቴሪያ ሊያረግ ይችላል ማለት ነው። ጡንቻቸውም እንዳይዳብር እንደገና ደግሞ የመናገር ችሎታቸው እንዲቀንስ ሊያደርግ ስለሚችል ከአንድ ዓመት በታች ላሉ ልጆች ማር መስጠት አይፈቀድም ማለት ነው። ባይሰጥ ይመከራል ማለት ነው። እንደገና ደግሞ ከ6 ወር በታች ላሉ ልጆች ወይ በፎርሙላ ወይ በጡት ወተት ስለሚያገኙት ውሃ ባይሰጥ ይመከራል። ምክንያቱም በጡት ወተት በደንብ ያገኙታል። እንደገና ደግሞ የፎርሙላ ወይም ደግሞ የጣሳ ወተት የምትሰጣቸው ከሆነ በዛ ያገኙታል ማለት ነው። ስለዚህ እነዚህን ስህተቶች ባለማድረግ ከአንድ ዓመት በታች ላሉ ልጆች ባለማድረግ ወላጆች እንድትጠነቀቁ አሳስባለሁ። ለዛሬ ያለኝን መልእክት ጨርሻለሁ። ለማታውቁኝ ነርስ ህይወት ነበርኩኝ። ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ መሆን እንዳትረሱ። ሰላም።